What's up everybody? በዩቲዩብ መተናል። ይህ የኔ የአቤላ የመጀመሪያ የዩቲዩብ ቪዲዮ ነው። ሁላችሁም አቤላ ዩቲዩብ አከፍተም ወይ ዩቲዩብ የለም ወይ ስትፍሪ ነበረ። ይሄው ዛሬ የመጀመሪያውን ቪዲዮ እየቀረስኩ ነው። ሁላችሁም አበረታቱኝ። ሰብስክራይብ፣ ላይክ፣ ሼር ምናምን። ዩቲዩብ ላይ ምን እንደሚባል አላውቅም። እኔ ቲክቶከር ነኝ። ቲክቶክ ነው የለመድኩትና ዩቲዩብ ላይ ምን እንደሚባል አላውቅም። ብቻ ዩቲዩብ ላይ የሚደረገውን በሙላ አርጉት። የመጀመሪያ ቪዲዮአችን የሚሆነው የትራቭል ቭሎግ ነው። ዛሬ የሆነ ቦታ ወስዳችኋለሁ። ሁላችሁም የምትጓጉለትን ቦታ፣ በጣም የምትወዱትን ቦታ ነው ይዣችሁ የምሄደው። አሁን አልነግራችሁም። በኋላ ራሳችሁ ነው የምታዩት ማለት ነው። ግን አሁን ፓክ ምናምን አድርጌ ጨርሻለሁ። ሻንጤ ምናምን ይኸው ፓክ አድርጌያለሁ ምናምን ነገር። በጣም ጸዴ ቦታ ነው የምንሄደው። የት እንደሆነ እየገመታችሁ ጠብቁኝ። ከዛ በመንገዳችን ምን እንደሚያጋጥመን ምናምን ኤቭሪቲንግ ነው ማሳያችሁ። የመጀመሪያ ቪዲዮ እንደመሆኑ ያው ይቅር በሉኝ በሳሳትም። ከዛ እንደዚህ አይባልም ምናምን ልትሉኝ ትችላላችሁ። ግን ይቅር በሉኝ። ያው እያሻሻልኩ ነው የሚሄደው ማለት ነው። ስለዚህ አብረን እንሄዳለን። በጣም ጸዴ ቪዲዮ ነው የሚሆነው። አሁንም ደግሞ አለው ሰብስክራይብ፣ ላይክ፣ ሼር በማድረግ አቤላን ከአቤላ ጋር እሰየ። ለማንኛውም ይመቻችሁ። ወዳችኋለሁ። ፒስ። እንግዲህ ለባብሰን ጨርሰናል። ስለብስ አላሳየኋችሁም። ለምን ያው የማይታዩ ነገሮች አሉ። ለማንኛውም ግን ያው ፓክ አድርገናል ለ4 ቀን። በጣም በቂ ነው። ስለዚህ ልወጣ ነው። ይመቻችሁላችሁ። እንግዲህ እየወጣን ነው። በሰላም ያስገባን። ማርያም ቅዱስ ገብርኤል በሰላም አስገባን። እሺ ቤታችንን እንቆል። ራይድ እየጠበቀን ነው። ድራይቭ አናረግም። ለምን ኤርፖርት መኪናችን ኤርፖርት መቀመጥ አይችልምና ድራይቭ። ውሃም እዚህ ጋር እንዝጋ። ውሃ እንዘጋን። ማንኛውም አሁን እንውጣ። ገደለኝ ራይዱ ገደለኝ። አብረን የመጣን ስንት ሰው አለ በአምላክ ሳይታረፍ። የምንሄድበት ቦታ በአውሮፕላን ነው የምንሄደው፣ በመኪና ሳይሆን በአውሮፕላን። ለ4 ቀን ጉዞ ይህን ያህል ሻንጣ መያዜ በጣም ይደብርብኛል ነው የምላችሁ። ደከመኝ። ቆማለች ራይዷ መሰለኝ። ታርጋው ስንት እንደሆነ አላውቅም። መውጫ ለካ ደግሞ አለ። መውጫ አሉኝ። ሻንጣ ከኛ ግቢ ሻንጣ ለማውጣት መውጫ። ይኸው እንግዲህ በቃ ወረቀት እስከሚጻፍ ምን እስከሚጻፍ እንደገና ሌላ መከራ። ረውዲያ ምን አይነት ነገር ነው? ቀድም ነው ማጻፍ እየቻልኩኝ አሁን እንደገና መውጫ። ረውዲያ እንዴት ናችሁ? እሺ አመሰግናለሁ። እሺ ያን ያህል ቀላል መውጫችንን አገኘን። ቤት ነበር የወጣሁት በመጀመሪያው። አክቹአሊ አጭር ስለሆነች ነው እንጂ ማለት ብዙ ጊዜ አልፈጁብኝም እንጂ ጊዜ ፈጁብኝ ኖሮ አልሰማችሁም ነበር። አምልጬ ነበረ ሞቶ ተዘባለ ፍራና ወደ ሻንጣችን። ኧረ ፀሐዩ ደግሞ ከአናት ነው እንትን እያለ ያለው። ራይዳችን አንቺ ነሽ አልነሽ? ራይዳችን ጠፋ። 74088 እዚሁ ላድርገዋ። ሻንጣ ብሎኝ እኮ ለዛ ነው። በእናትህ በጊዜ መውጣት ነበረብኝና ተዘጋግቷል።
ቦሌ ደርሰናል ግን በረከት አቶ በረከት አልመጣም እና ፀሐይ ላይ እየቀቀለኝ ነው እና አሁን እኔ እዚህ ጋር ወይ አልገባ ወይ አልወጣው አሩን ነው ምን እንደማደርግ ማለት ነው አሩን ነው ምን እንደማደርግ ፀሐዩ ደግሞ አናት ላይ 6 ሰዓት ነው ነጹ እየመጣች ነው ነጹ መግቢያው ጋር ነጭ ቀሚስ የለበሽ አንቺ ነሽ ነይ እቺ ልጅ ታውቃታላችሁ የመጀመሪያ ያበደ አንተ ማትረባ በጣም ማትረባ ፍጡር ነህ በረከት እንዴት ነህ ይህ የመጀመሪያ የዩቲዩብ ቪዲዮ ነው እና ፍላይታችን በነገራችን ላይ አዲሱ አየር መንገድ በጣም ጸደይ ነው በጣም የሚገርም አይ ቲንክ ዛሃ ሀዲድ ነች አርክቴክቷና በፊትም መኮራበት ነበር አሁን ደግሞ በደንብ ሞር ነው መኮራበት እና ያበደ ነው በጣም እየገባን ነው ወደ አውሮፕላን እየገባን ነው የት እንደምንሄድ እስካሁን አልነገርኳችሁ እየገባን ነው ፉል ፍላይት ለማንኛውም ቦርድ አድርገናል ቤኪ ቪዲዮ እንስራ እያለ ነው ቤኪ ቪዲዮ ልትሰራ ነው ዋው በእኔ የቲክቶክ ገጽ ማግኘት ይችላል የቤኪን ቪዲዮ በፌስቡክ በኢንስታግራም እና በቲክቶክ አማራጮች ማግኘት ትችላላችሁ እሷንም በጣም ኢትዮጵያን ፌመስ ቲክቶከር የቲክቶክ አዋርድ ተሸላሚ አንደኛ ወርቅ ነው ያላት አሁን ፑሽባክ እያደረግን ነው አፄ በረከት ዋው ትከተላለች ዋው እንብላ ኔክስት ዴስቲኔሽናችን መቼ ነው? የት ነው? ወደ ጀርመን አደባባይ ነው። እኔ ጀርመን ነው የምሄደው ጀርመን አደባባይ ነው እና ቀጣይ በኔጌቲቭ 2 ዲግሪ ሴልሺየስ በጣም በበረዶ በስኖ ተከብቤ ፎቶዎች ፖስት ለማድረግ ያሰብኩት አቤት የእግዚአብሔር ስራ ኢትዮጵያ ጠራራው ፀሐይ ነው እዚህ ደግሞ በረዶ እንደ ጥጥ እየዘነበ ነው የምልበት ኔክስት ዴስቲኔሽናችን ጀርመን አደባባይ ነው አንቺ የምትሄጂው ለማንኛውም እየደረስን ነው አሁን ወደ ባይዘው ሚስጥር ነው እስካሁን የት እንደሚሆን ካልተናገርኩ ጀርመን ሊሆን ይችላል ማለት ነው ጀርመን እየወረደ ነው በሰላም አርፈን ጎንደር ደርሰናል። የምንሄድበት ቦታ ጥምቀትም በጎንደር ፏፈሽ ልንል ነው። ይመቻችሁ ሁላችሁም። ሰብስክራይብ መኪናችንን እየጠበቅን ነው። ወደ ሆቴላችን ውስጥ ነው መኪና ማለት ነው። እነዚህ ያሉ በረከት ንጹህ ከዛ በረከት መኪናችንስ አረተው ሚስት ያው መኪና እየጠበቅኩኝ ስንት መኪና አስቀምጠን መጣን ተሳቢ ትላለህ ተቆጣች ስንት ነገር ፋይናሊ ገብተናል። አሁን ወደ ሆቴላችን
ጸዴ ነው። ሪዞርት ሆቴል ነው ነገር ሄርሃዚ ሪዞርት ከከተማው ትንሽ ራቅ ያለ ነው ግን ጸዴ ነው። ሪሴፕሽኑ ራሱ ይሄ ቀን 2 ቀን 1 ነው እንጂ ገና አሁን አደርኩኝ። ያው ሩሚ ላሳያችሁ። ሩሚ ይሄን ይመስላል። በጣም ጸዴ ሩም ነው። ሩሚ ይሄን ይመስላል። እዚህ ጋር በር አለ። ከዛ እዚህ ጋር ሽንት ቤት ፓንት ምናምን አለ እንዳትታዘቡኝ። ብቻ ይሄን ይመስላል። ጸዴ ሩም ነው። ቪው ነው። የጧት ቪው ያበደ ነው ነው የምላችሁ። የጧት ቪው እና ሻወር ምናምን ወስጂ ጨርሼ እንውጣ በረከትን እያልኩት፣ በረከት ካጠገቤ ነው። የበረከት ሩም ይሄ ነው። የኔ ሩም ይሄ ነው። የበረከት ሩም ይሄ ነው። የኔ ሩም ይሄ ነው። አረ በረከት ውጣ እና ይኸው የበረከት ሩም ይሄ ነው። ግን እሱ የለም። በረከት አረ እባክህ። አሁን ያለ ነው የት ይመስላችኋል? ቅዳሜ ገበያ ስንት ነገር ውስጥ እንደምገባ ብታውቁ ማለት ነው። ያበደ ገበያ መርካቶን የሚያስንቅ ገበያ ነው ያለው እዚህ። አረ ወይኔ ልንገጭ ነው። የሌለ ሰው በዝቷል ማለት ነው። የሌለ እናንተ ጥላችሁ ናት ይሉ እንጂ ትጠፋታለህ። ከግኒ እግር ስራ ትከታለህ። ጠፍታ በኋላ ያቺ ማን ነበረች ዘፋኛ? ሊነገር የማይችላል ልዩ ነገር ቅዳሜ ገበያ ምን ያለ መሰላችሁ? የዱባይ ሾፒንግ ስልችት ስላለኝ ምንም ነገር ማየት አልፈልግም። ዱባይ ስንት አጥፍተን እንደመጣን ታውቃላችሁ? ለሾፒንግ ብቻ አልነግራችሁም። ለምን ትታዘቡናላችሁ? ብሎግ ይሄ ነው መሰለኝ። አይ ቲንክ ይሄ ነገር ግዛላት ለሚስትህ። ሰኞ ነው ዛሬ። ቅዳሜ ገበያ ነው። በጣም ብዙ ሰው ነው ያለው። በጣም ብዙ ሰው ማለት ነው። ኦልሞስት በቃ የሾላን ታውቁታላችሁ? ሾላ መርካቶ ምናምን ያለው ቫይብ ነው እዚህ ያለው። ግን ደስ ይላል። የሆነ በጣም ያበደ ነው የሚሆነው። አረ ምሳ ብዙ ነገር ብለዋል፣ ግን እኔ ቆርጠዋለሁ። ለማንኛውም ቅዳሜ ገበያ ነው ያለ ነው። ሰብስክራይብ አድርጉ ከኢዶን ምልክቷን በመጫን ቤተሰብ ይሁን። አዎ መስቀል አለሽ? የት መስቀል ልንገዛ ነው ለእህቶቻችን። አማ ያው እዛ ጋር ለራስሽ ግዢኝ። ከዚህና ከዚህ ሄዶ ያምራል። ይሄ በጣም ነው የሚያምረው ማለት ይሄ በጣም ነው የሚያምረው። ይሄ ኮልኮሌ ነው። ናጺ ኮልኮሌ ለምን ትሰበስበሽ? ናጺ ኮልኮሌ እየሰበሰበች ነው። ባይዘው ይሄኛው ማለት ነው። ይሄ ያምራል። ሰዎች ሆኖ በድሪ ስንት ነው? 2600 እንገዛው። በቃ ይኸው ይቺ ትንሽዬ መሆኗ ደስ ትላለች። በቃ ታምራለች። እስከነ ክሩ ይሄ ነው። ይሄን ገዙት። በቃ መልካም ባል ክር አይደለም አለኝ። ይሄ ነው። ቅዳሜ ገበያ ተነስተን ማን አንስቶ ነው? ዋው ነጹ በጣም ካሜራማንነትሽ ደስ ይላል። በረከትን ፎቶ እያነሳሁት ነው። ካሜራማን እስቲ ዋው በረከት እኔን ግን ያነሳኝ። የሚገርማችሁ ነገር ምን ነው ያነሳኝ። አርኒ ዳበኝ በረከት እስኪ ጠይቁልኝ። አሁን ከገበያ እየወጣ ነው። አሁን ደግሞ ወደ ምሳ እንሄድ ነው። የሆነ የጠራንበት ቤት አለ።
ምሳ እየገባን ነው። በእናት እልፍኝ የሚባል ቤት በእናት እልፍኝ ጎንደር በረከት አሁን ልንበላ ነው። ጥሬ ስጋ የናፍቶከን ፋይናል ቅዳሜ ገበያ አርካሚ ነበር። ብዙም አልዞርንም ቅዳሜ ገበያ ግን አሁን ምሳ ልንበላ ገባን። ያው ጀማው እንዳዳር ይሄ ነው ጥሬ ይሄ ነው ጥሬ አይ እንዴት ነው እንዴ ልጅ ልጋብዛችሁ ብሎ መጣ አመጣን የሆነ ቦታ ማለት ነው። ባለቤቱ ምሳ ልጋብዛችሁ ብሏልና ቁርስ ምናምን ሲለን አይ ቁርስ ላይ ቢዚ ስለሆነን ምሳ እንመጣለን ምናምን ብሎ ከዛ ሲደውለት አረኑ ምናምን አለና ከዛ አሁን ላፋችን ብለን ሂሳብ ይምጣ በለውና በቃ እንዳይደብረን ምናምን አልኩት። ከዛ እሺ ያለው ሂሳብ አምጣን እንጂ እሺ ከፍለን ወጣን። ማልቀስም አይሻልም እና በረከት ልጋብዛችሁ ብሎ አይደለም እኔ ምን ላድርግ አስከፈለን። እንግዲህ ሰምተሃል። ከማታ ጀምሮ ቁርስ ሪጋ ናችሁ ምናምን ሲል እሺ በቃ እንመጣለን ብለን ይኸው አሁን ከፍለን ወጣን። ግን ጸዴ ስጋ ነበረ ምናምን ነገር በቃ ያለሽበት ነው እንደዚህ ነው ያበረ ነበር። አይ ቲንክ በስተንበት ነው መሰለኝ። ግን ስቲል 2 ኪሎ ስጋ ነው የበላነው። አሁን ደግሞ እንትን ሆቴል ልንቀይር ነው። ከሄርፋዚ ወደ ትንሽ ወደ ፒያሳ የሚቀርብ ሆቴል አለ ተብለን ሻንጣ ይዘን ልንመጣ ነው። እንግዲህ ከሄርፋዝ ሆቴል እየወጣ ነው። በቃ ከተማ ይሻላል ብለን አክቹአሊ አይርቅም፣ ግን ከተማ ይሻላል ብለን አይ ሚስ ዲስ ሩም በጣም የሚያምር ሩም ነው። በጣም የሚያምር መልቀቅ አልፈለኩም ነበረ፣ ግን ትንሽ በቃ ከከተማው ራቀ ምናምን ነገርና ስለዚህ ሻንጣዬን ይዤ እየወጣሁ ነው። አይ ችግር የለውም አባባዬ ችግር የለውም። እኔ ወጣቱ እሻላለሁ። እሺ አመሰግናለሁ። እሺ ደህና ዋል። እሺ ጎሬት ወደ ሩም አይደለም ቁልፍ እየሰጠው ነው እንጂ ምን አባ የት ነህ አንተ የት ነህ? ወይኔ ለመጎተት አይመችምና ወደላ ያተሻተስ እዛ የመኪና ላይ አብሮ ሄደ። ይሄ ይወጣ ነው በቃ። ግን አሁን በቃ ወደ ታዬ ወደሚባል ሆቴል እየገባ ነው። ወደ ታዬ እየገባ ነው። ታዬ ቤኪ ለባብሶ መጥቷል። አሁን ቪዲዮ ልንሰራ ነው የጎንደር እሱ ሙዚቃ በነገራችን ላይ አለኝ።
ያበቀናት ቪዲዮ እየሰራን ነው። ክሊፕ እየቀረጽን ነው። ክሊፕ ኦልሞስት ክሊፕ በለው እኮ ዘ ካሜራማን ነው። ዘ ክሊፕ ወደ ሙርግባ ምን አባ እንዴት ሆነን እንደምንቀርጽ እዩት። ሲስ እዩት። እነሱ እዚህ ጋር ይቀርጻሉ፣ እሱ እዚህ ጋር ሊሞት ነው። እዩት መሰላ አርጎ ምናምን እንደዚህ ነው የምንሰራው። ለማንኛውም ለእናንተ ቲክቶክ ስንሰራ እንደዚህ አይነት ሪስክ ውስጥ ራሳችንን ከተን ነው ባይዘው ማለት ነው። ይሄው ሁሉ የሚሰራው በረከት ነው። እኛ አንድ ቪዲዮ አልሰራንም። ያበደ ቪዲዮ እየሰራ ነው። ያበደ ቲክቶክ ላይ ታዩታላችሁ ቪዲዮን። ሰላም በላችሁ። ሰላም አሁን ደግሞ የሌላ ሰው ቪዲዮ ልንሰራ ነው። ኦ ማይ ጋድ እንዴት እንደደከመኝ። ዘፈን ተመረጠ። ወይኔ ፀሐይዋ እዚሁ መሸ። ባንተ እንግዶች እየመጡብን በጣም አጓጊ እንግዶች እናሳያቸው። አቤል እየጠበቃቸው ያለ የት እንደሚያድሩ ግን አናውቅም። አሁን ደግሞ የሆነ ግጥምን በማሲንቆ የሚል ፕሮግራም ላይ እየሄድን ነው። ሰው እንዳለ ተሰብስበዋል። ፈገግ በል እንጂ በረከት። ወዝወዝ ከፍ ከፍ ወደ ላይ ጉልበታ ላይ ጥቅም በእጆቿ ፈታይ እሷ ስትጨፍር ቁጭ ባዩ ማን ነው? እንኳን አደረሰሽ መባባሉ ውሸት። ዘመን ደም ገባሪ ቢላ መቁረጫውን በሰዓት እያጋጨ እንደ አዲስ ሞረደው። የዛሬን አለፍኩት የነገ ተስፋዬን ማን ይሆን የሚያርደው? ጎንደሬ ድማሙ ጉዛሙ ገዳሙ ሰላሙ ቀለሙ ገራሙ ለምለሙ ከዋፍት ጋር ዘምሮ ከዋልያ ጋር ሰግሮ ዘር ሳይቆጥር ኖሮ ተግደርዳሪነቱ ትህትናው ያነሳው የአንዲቷን ኢትዮጵያ ሰንደቋን ይዞ ነው። በኢትዮጵያ መናገሻ ከተማ በመሆን ጎንደር ለ250 ዓመታት እስኪ አሁን ደግሞ ይህንን ታሪክ ከነገርኳችሁ በኋላ ፍርሃቱ ሀገር ይበርዳል፣ መንፈስን ያስጨንቃል። አሁን ቀጣይ ምሩ ነች ግጥም ታቀርብ ነው። የሳይ አንስቷ ገጣሚያችን ምህረት መስፍን በመካከላችን ትገኛለች። ምህረት መስፍን ወደ መድረኩ እንድትመጪ በታላቅ አክብሮት እንጠይቃለን። አይ ልጅነት ደጉ አይ የመኖር ጥጉ አንቺ ያየሽ ሳለን ተላቅሰን ተቃቅፈን እንባና ሳቅ ዘራ ተደብቀን ተሸሽገን በያጥር ስር ተጠራራ። ከዚህ ማዶ ከቴዎድሮሱ ሰው መሆን ነው የሰው ምሱ። ካህን ከሼሁ ተቃቅፎ ከጃኖ ላይ አሳልፎ ፍቅርን ከገላው ጥፎ እንኳንስ እኔን ለሚሸት ጥንትም ክብሩ ነው መወደድ። አጥር መቻጥረዋል መውደድ ለራሱ እንኳን ለሆድ ቢያንሰው እንስሳውን አያስርብም አብርሃም ነው።
በሸባዬ ጉሮ በሸባዬ እህቴ ተዳረች። አሁን ደግሞ ወደ እንዬ እየሄድን ነው። እንዬ ባህል ከነዚህ ከአዲስ አበባ መጥተው አሁን ወደ እንዬ የባህል አዳራሽ እየሄድን ነው። እንዴት አደራችሁ? ከትናንትና ከእንዬ የታከለ በኋላ ገብተን ተኛን። አልቀረስኩላችሁም። አሁን ተነሳኔው አልጋችን ተተርማምሷል። ጎንደር ደግሞ በጠዋት እቺን ትመስላለች። ግን አሁን ቁርስ ልንበላ ልንሄድ ነው። በዛውም ደግሞ እሑድ ስለሆነ ቤተክርስቲያን ደረስ ብለን ከዛ ወደ ቁርስ እንሄዳለን። ካሁኑ በቃ በጣም ቫይቡ እየመጣ ነው። መዝሙር ተከፍቷል ምናምን። ዛሬ ነው ታቦት የሚወጣው እና በጣም ጸዴ ቀንም እናሳልፍ ይመስለኛል። አሁን ቤተክርስቲያን ደርሰን ከዛ ቁርስ ቀማምሰን ደግሞ ወደ አይ ቲንክ ፋሲል ግንብ ነው የምንሄደው መሰለኝ። ወደ ፋሲል ግንብ እሰይ። ይመቻችሁ። ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ወደ ቤተክርስቲያን ወደ ውጭ ወጥተናል። ቤተክርስቲያን እየሄድን ነው። እዚህ ጋር ቤተክርስቲያን እንደዚህ ነው የሚካሄደው። ነጠላ ልገዛ ነው። ያቺኛዋ በጣም ይሄው ነጠላ ለብሳለች። በጣም ስነ ስርዓት አላት። ጎንደር ደግሞ በጠዋት እቺን ትመስላለች። በጣም ደበቅበቅ ብሏል። በቃ ያበደ ሆኗልና ይሄው ነጠላ ቤት እንደዚህ ሲያዩሽ በጣም እንትን ያለሽ ትመስያለሽ። ገዝተናል። እንትኖቹ ክሪስማስ ትሪ ያያችሁ፣ ክሪስማስ ትሪ። አሁን እንደገና ተመልሰን ወደዛ እንሄዳለን። ከአድናቂዎቹ ጋር ፎቶ የተነሳ ነው። በረከት ወይኔ ሲያምር! በስመ አብ ወወልድ ወመንፈስ ቅዱስ። ቤተክርስቲያኑ በጣም ነው የሚያምረው። ባይዘው በጣም አስተማሪውን አገኘ። ዋው! በማስመሪያ እንዲህ እጅን እንዲያርጉ ቋን የሚያደርጉ ሰው ተረብሽ ሽማግሌ እዩት። ጎንደርን ያበደ ከቤተ ክርስቲያን መልስ ወደ ቁርስ የቴዲ ሐውልት ያለበት ይሄ ነው። ጎንደር ሐውልት ያለበት ይኸውና፣ እብድ ብሏል። እብድ ማለት ነው። ሐሜቱን እንዳሰሙ ነው ከኋላ የሆንኩት። እስካሁን እያማችሁ ነው ሰዎች። ምን አጋጠመ መሰላችሁ? ጾም ነው ዛሬ፣ ጋር ነው አይደለም ብለን እሁድ ነው ሰንበት ነው፣ ግን ጋዳ አለ ተብለን ግማሹ ስጋ እንበላለን ይላል፣ ግማሹ ደግሞ አይ ጾም ነው ይላል እና አላወቅንም። እርግጠኛ አልሆንም ነበረ፣ ግን ዝም ብለን ካለ መጾም ይሻላል ብለን በቃ የጾም ምግብ ልንበላ ነው። ወይኔ ካሜሬ እንትን ብላለች እና ከመጣን ጀምሮ እዚህ ነበረ ስንበላ ነበር። ጸዴ ምግብ ቤት ነው። ያው ጸዴ ምግብ ቤት ጨጨብሳ እዚህ ጋር አለ፣ ከዛ እዚህ ጋር ፉል አለ፣ ከዛ እዚህ ጋር ስፔሻል ፍርፍር አለ። መጀመሪያማ ፉሉ ነው የሚበላው። ፉል ማለት ነው ያበረ። አንተ ብላ። አሁን ደግሞ ወደ ስላሴና ቁስቋም ልንሄድ ነው። ባይ ዘ ዌይ ዩቲዩብ እየሰራሁላችሁ ነው። ቲክቶክ እዚህ ጋር ላይቭ ገብቼ ነው። ከቁርስ በኋላ ስላሴና ቁስቋም ልንሄድ ነው እና ይመቻችሁ። ሁላችሁም ሰብስክራይብ፣ ሼር እንደ ምናምን ነገር አድርጉ። ይመቻችሁ።
በጣም ደምቃለች ጎንደር ባይዘው። እነዚህ ሶስቱ ልጆች ናቸው። ጎንደሬ ያለበት ለማንኛውም ይመቻችሁ። አሁን ያለነው ስላሴ ደርሰናል። እንዴት እንደሚያምር በስመ አብ በጣም ነው የሚያምረው ጋይስ። ጎንደር ስላሴ እንኳን ደህና መጡ በጥንታዊ ጎንደር ስላሴ በጣም ነው የሚያምረው። ብታዩ ግቢው ሰላም ይሰጣል። እዚህ ጋር ስንገባ ጊዜ ይፈልጋል። for the introduction of Christianity in Ethiopia. አሰራር 6 ክፍል ነው ያለው። 6 ክፍል ያው 7 ክፍል ማለት ነው ያለው። ወደ ቅድስት ይሰዳል፣ ወደ መቅደሱ ይሰዳል። በአጠቃላይ 7 ክፍል አለው ማለት ነው። ከላይ 4 ከታች 3 ማለት ነው። ሕፃናቶች ዝንጣፋቸውና ሰሌናቸውን ይዘው ሆሳዕና በአርያም ሲሉ ይሄ ግራ ጻጉ ነው። ሐዋርያቶችን እግራቸውን ሲያሳቸው ነው። ይሄ ደግሞ ማዕድ ሲያሳያቸው ነው። ተረሳው ነው። እዚህ ላይ ደግሞ ወይ እየተደረገው ከደጅ በጣም ነው የሚያምረው ግቢው ምናምን በጣም ነው የሚያምረው። በስመ አብ እና የግቢው ሰላም በቃ የሌለ ደስ ይላል። ደግሞ ያለነው ጉስቋም ነው። መግቢያ ይሄ ነው። በጣም ነው የሚያምረው። በስመ አብ ከፍታ ቦታ ላይ ነው ያለችው። ከፍታ ቦታ ላይ ያለችው ደስ ትላለች። በስመ አብ በጣም ሰላም አለው። ብታዩ በስመ አብ በጣም የሚያምረው የራሱ ጸጥታው ግቢው ምናምን ነገር በጣም ያምራልና ወደ ቤተ መንግስቱ እየገባን ነው። የንግስቲቱ የጸሎት ቦታ ደርቡሽ። ይሄ የንግስቲቷ የጸሎበት ቦታ የእቴጌ ምንትዋብ ማለት ነው። በወር አበባ ጊዜ ጸሎት የምታደርግበት ቦታ የእቴጌ ምንትዋብ ይሄ ነው። የእቴጌ ምንትዋብ መኖሪያ ቦታ። በስመ አብ ወይኔ! አረ እንዴት ነው የሚባለው? ላቺ ለወድቆ መኖሪያ ቦታቸው የእቴጌ ምንትዋብ መኖሪያ ቦታ። በስመ አብ ቤተ መንግስቱ እንዴት አባቱ እንደሚያምር አያችሁት? ግቢውን የቤተ መንግስቱን ማለት ነው ያበረ ነው። በጣም ነው ሰላም ያለው ያበረ። ብቻ ይቀር አረ ብቻ ይቀር የት ሄዱ? ጠፋችሁብን። ሁሉም ቤተ መንግስቱን አዲስ ሰራተኞች ነው የሰሩት። ይሄ ሸኖ አዳራሽ ይባላል። ከበሩ በኋላ ባልትና እንዴት እንደሚሰራ ማስተማሪያ ቦታ ነበር። ይሄኛው ደግሞ የምግብ ማቀዝቀዣ እንደ ፍሪጅ የሚያገለግል ነበር። ይሄኛው ፈራርሷል። አሁን ግን እንደዛ ነበር እንደ ፍሪጅ። ሳምሰንግ ምናምን ኤልጂ ፍሪጅ ምናምን ትላላችሁ። ሰው ሌላ ታሪክ ላይ ነበር። በድሮ ጊዜ አስቡት። በድንጋይ ፍሪጅ ማቀዝቀዣ ማርያም በጣም እኮ ያበደ ነው። ግራውንድ አለው ይላሽ
በመሰለ ነገር ውስጥ ነው ምግብ የሚቀዘቅዘው የሚሞቀው ሁሉ ነገር የነበረበትና አሁን እያሳያችሁ ያለሁት የቀድሞ ዘመን ፍሪጅ እያያችሁ ነው። ይሄን ሳታዩ ተደረገ ተብሎ ስለማይነገር ነው። አሁን ደግሞ ወዴት እንደሄድን ገምቱ። ጥምቀተ ባህሩ ዛሬ ልናየው መተን አሁን ደስ የሚል ማንም ሰው የለም ገና እየተዘጋጁ ነው ምናምን ነገር ጥምቀተ ባህሩ ዋው በረከት ውሃው እዚህ ጋር ሞልቷል። የት አለ? ወይኔ ሲያምር! በስመ አብ ወወልድ ወመንፈስ ቅዱስ እየተሞላ ነው እና ጥምቀተ ባህሩ ይሄን ይመስላል። ይሄ ታቦት ማደሪያው ነው። ከኋላችን ያለው ታቦት ማደሪያ ነው። ይሄ ደግሞ የውሃው እየተሞላ ነው። በዚህ ይሄው ባህረ ጥምቀቱ ሰይ ምሳ ተጋብዘን አንድ ቤት እዛ በቃ በጣም ፈታ እያለን ነው። በጣም ጸዴ ሰዎች ናቸው እና በጣም ቴንኪው። በዚህ አጋጣሚ ይህን ቪዲዮ ካያችሁ በጣም ጸዴ ጊዜ ነው ያሳለፍነው። በጣም የሚገርም ጊዜ ነው ያሳለፍነው። ምሳ ለጋበዙን ሰዎች በጣም እናመሰግናለን። በጣም ቆንጆ ምሳ ነበረ። በጣም በቃ በሚገርም ሁኔታ ነው የተቀበሉንና እናመሰግናለን በጣም። ሰብስክራይብ አድርጉ። ሰብስክራይብ እሰይ በጣም የሚገርም ግብዣ ነበረ። በቃ አንተዋወቅም ግን በቃ በጣም ዌልካም አድርገው ምግብ ሰርተው በቃ ብቻ እንክብካቤው በጣም ጸዴ ነበርና እናመሰግናለን። አሁን ደግሞ ወደ ጥምቀተ ባህሩ ከእንቅልፋችን ተነስተን ቶሎ መኪና እየጠበቀን ነውና ገና 11 ተኩል ነው። ይኸው ጨለማ ነው። አሁን ወደ ጥምቀተ ባህሩ እየሄድን ነው። ቪዲዮ ተቀርጻ በስመ ምን አይነት ሰው ተጋድመ ነው ቤት በዚህ ነው ጉባኤ ያለው እኮ አንተ አቋል አላልከም? ቤት ወይኔ ያገኘ ቴዲ ያገኘ ምን አልከ? እውነት ዝም በል አንተ። እየገባን ነው። በስመ አብ ወወልድ ወመንፈስ ቅዱስ። በስመ አብ ባጅ ለማግኘት ችግር ነው የሆነው። ያው ግቢ ውስጥ ገባ ግን የቪአይፒው የት እንደምንገባ አናውቅም። እንዴት ደስ እንደሚል በረከት እንዴት ደስ እንደሚል እንኳን አደረሳችሁ። ጥምቀተ ባህሩ ጋር እና ቅዳሴ አልቆ እኔና በረከት
እና ሌሎች እንስቶች አሉና በጣም ብዙ ሰው ነው ያለው። በጣም ደስ ይላል ቫይቡ ኤቭሪቲንግ በስማ በጣም ደስ የሚለው በጣም ብዙ ሰው ነው ያለው። ይሄኛው የቪአይፒ ቦታ ነው። ከዛ ህዝቡ እዛ ከአጥሩ አጥር አለ ግንብ ከአጥሩ በኋላ ህዝቡ ነው ያለውና በጣም በቃ ደስ ይላል። ጥምቀተ ባህሩ ደግሞ እዚህ ጋር ነው። ለዋኝ እያልኩ ነው ምን ትሉኛላችሁ? በስማ በጣም ነው የምናምረው እና የሆነ እንደዚህ አይነት እምነት ስላለ እንደዚህ አይነት ባህል ስላለ ምናምን ነገር በጣም ነው የሚያምረው ብቻ እና ሁላችሁም ቢያንስ አንዴ ማየት አለባችሁ ጎንደርን። ለማንኛውም አሁን ሁላችሁም ሰብስክራይብ አድርጉ። በድሮ ዘመን አሁን ቧንቧ ባልነበረበት ሰዓት እንዴት ነው የሚሞላው ጸበሉ? ኦኬ ከወንዝ ተጠልፎ ምናምን በባልዲ ነው ወይ? በባልዲ ነው ወይ? እንዴት እኮ በጣም ብዙ ውሃ ያስፈልጋል። ጸበል አይደለም። አይ እንዴ በድሮ ጊዜ እኮ ነው ጥያቄ። አሁን ሳየው የኛው ወንዝ በድሮ ጊዜ ጥምቀተ ባህሩ በባልዲ ነው ወይ የሚሞላው? አሬ ደነስ ይሄ ልጅ ነው እንግዲህ አብሬ ይሄ ልጅ። ለማንኛውም በድሮ ጊዜ ምንድነው ጥያቄውን መልሱለት እናንተ። እኔ አላውቅም፣ በኮመንት ላይ መልሱልኝ። ከጎንደር ያላችሁ ሰዎች፣ ጎንደር የተወለዳችሁ ሰዎች በድሮ ጊዜ ቧንቧ ሳይኖር በምንድን ነበር የሚሞላው ጥምቀተ ባህሩ የሚለውን ነገር ለበረከት መልሱለት እና ሰብስክራይብ ሼር አድርጉ። ይመቻችሁ። አሁን ጸበሉ እየተባረከ ነው፣ ሊባረክ ነው። ላሳያችሁ። ዋናተኞቹ ሊገቡ ነው። ወርደናል። ዋው ወረድሽ? ምን ነው እንደዚህ ተጎሳቁለሽ? አልተጎሳቁለሽ። የት አለ በረከት? ምን እያደረገ ነው በረከት? ይሄውና። ለማንኛውም እየወጣ ነው ተጠምቀን። በጣም ደስ ይል ነበረ። በስማ የሚገርም ድባብ ነበረ። የሚገርም ድባብ ማለት ነው። የሚገርም ድባብ። አሁን ወደ ቁርስ ተጠመቅን። የሰው ቤት ነው የተጠራነው። የሰው ቤት ሁላችን የሰው ቤት ነው የምንሄደው። ባይዘው እንደ ትናንት ነው እየቀላወጥን
እንጨፍራለን። የጥምቀተ ባህሩ ጎዳኖች እነዚህ ናቸው። ሃሎ ሃሎ ሃሎ። ሰላም ነው። የጎንደር በጎንደር ጎዳና በሁለት ቆነጃጅት ተከብቤ እየሄድን ነው። yes እነዚህ ልጆች የሚፈልጋቸው ይደውልልኝ። በውስጥ ያናግረኝ ዲኤም ያርግልኝ። እነዚህ ልጆች ልሸጣኝ ጎንደር እና በጣም ደስ ይል ነበር። የጎንደር ጎዳና የጥምቀት ባህሩ እንኳን አደረሳችሁ። ሰብስክራይብ። ቁርስ ልንሄድ ነው። ወደ ቁርስ ልንበላ እንሄድ ነው። ይኸው እንደለመደብን ልንቀላውጥ ሰው ቤት ልንሄድ ነውና በቃ በጣም የዚህ ሀገር ሰዎች ዌልካሚንግ ናቸው። ማርያም በጣም ዌልካሚንግ ናቸውና አሁን ወደ ቁርስ ልንሄድ ነው። እኛ ራሱ እንወዳቸዋለን። እንፈናጠጥ። እዩት ቲጂ እኮ እዚሁ ነች። በጣም አድናቂ ነኝ። ዋው እስቲ በረከት ዋው ስንሳፈር ነው የምንፖሰተው ዛሬ። እንደ በግ ተጨርማል እዚህ አንዳንዴ በግ እንዳትመሞት አንተ ባላንስ አያደርግም እኮ አሉ። እንደ በግ ያበደ የመጣ ነው። ቁርስ ልንበላ ሮዚዮ ሆቴል። ሰው ቤት ብያችሁ ነበረ ግን ሮዚዮ ሆቴል በዚህ ነው የመጣ ነው። እስቲ ያበደ እውነት እኮ ነው። እኔ ባህር ዳርና ጎንደር ስመጣ ነው ትክክለኛ እንጀራ የማገኘው። ያበደ አሁን ደግሞ ታቦቱ እየመጣ ነው። ሃይ እንደ ቁርሽና ያለነው ፒያሳ ነን። ሲስና ያበደ
አጎጤው ወፈሬው በዛ ማነው ደፋሩ? ታምራላችሁ። እቺ ልጅም ታምራለች። ደመር እሺ፣ በጣም ነው አመሰግናለሁ። ላይ እንግዲህ በጣም ካስተዋልኩት ነገር ምን ያህል አድናቂዎቼ ጎንደር ላይ እንዳሉ ነው የተረዳሁት። እና እንዴ ይኸውላ ሰው ነው እንደሚወደኝ የምሩ አድናቂዎች ምሩ አድናቂዎች በጣም በዝተዋል። የምሩ አድናቂዎች በዝተዋል። ነፂ አሁን ደግሞ ሌላ የሰው ቤት ምሳ ተጋብዘን እየሄድን ነው። እዚህ ቤት ነው የተጋበዝነው። እና የገባን ነው። ይኸው ምሳ ልንበላ የሰው ቤት ተጠርተናል። ምሳው ቀረበ። እዚህ ስጥልን ማለት አንጠብቀው ነው እኛም የመጣን እንደተጋበዝን ዛሬ የተማረውና በጣም ደስ ብሎናል። ከጠበቅነው በላይ ነው የተጋበዝነውና ጎንደሮች እኔ እውነቴን ለመናገር ከጠበቁት በላይ ነውና እናንተ ማየታቸዋል። መስተንግዷቸው ያላቸው እንትን ልክ ቤተሰብ የመጣ የስጋ ዘመዳቸው የመጣ ነው የሚንከባከቡትና በጣም ደስ ብሎናል። ከዚህ በላይ ደግሞ ሰው ታስተናግዱበት እንግዳ የምትቀበሉበት ልብ እግዚአብሔር ይስጥልን። እንደዚህ እንደጋበዛችሁን ቤቱ ይላ ሁሉ ነው እናመሰግናለን። በጣም ያው ተሰው ልጅ ምስጋና ይገባው እግዚአብሔር ያክብርልን የሚባሉ እና ስላከበራችሁ የሰማያውን እግዚአብሔር እናንተን ያክብራችሁ እናመሰግናለን። እኛ በቤታችን እንደተቀበላችሁ እግዚአብሔር በቤታችሁ ይግባ፣ ልጆቻችሁን ያሳድግላችሁ፣ የቀጠለው ዓመት በሰላም ያገናኘን፣ ቤት እንዳለው ለማረፍ ለማደር ጥሩ ለመወዳጀት ያደርግልን። የተገኘውን ነው እንግዲህ ለሚቀጥለው በረከት ቀደም ብሎ ከነገረ ብዙ ነገር አዘጋጅተን እንጠብቃችኋለን። ተከርሞ እንዳትቀሩ እንመጣለን። እየወጣን ነው። አላበቃም። ምኗን የጨረሰው? ለማንኛውም የሚመቻችሁ እንዴ ስልኬ። አሁን ደግሞ እየሄድን ያለ ነው ወደ ጎሃ ነው። ወደ ጎሃ ሆቴል እየሄድን ነው። እራት መልስ ወደ ጎሃ ሆቴል። ከተማ በጣም ጸዴ ነች። ባይዘው በጣም ድምቅ ያለች ነች። በእመቤቴ ማርያም ነፋስ ጎንደርን በማታ ላሳያችሁ፣ ከተራራው ጫፍ ማለት ላሳያችሁ እንዴት እንደሚያምር። ያበደ ነው። በጣም ነው የሚያምረው። በስማ ንፋስ አለ በጣም ምናምን ድምጼ ካልተሰማችሁ በጣም ያበደ ነው። አሁን ደግሞ እንግዲህ ጎንደር ከመጣን ጀምሮ በጣም ሲንከባከቡን የነበሩ ሁለት ልጆች አሉ፣ ጆሲ እና ቴዲ። አብሶ ቴዲ በቃ በስማ ቃል የለኝም ማለት በጣም ሲንከባከበን ነበርና ዛሬ ወደ ቴዲ ቤት ቁርስ ተጋብዘን እየሄድን ነው። ብቻ በስማ እኔ ቃል የለኝም ለቴዲ። በጣም ነው የተንከባከበን። በጣም ማለት ስላችሁ በቃ እሱ ባይኖር ኖሮ እንደዚህ አልመዝናናም ነበረና በጣም እናመሰግናለን ቴዲ። ወደ እሱ ቤት እየሄድን ነው። Let's go. ይደብረዋል እሱ ራስ አይደለም። እቺ ተጋበል ሶስተኛ ቀኑ ልብስ ጀምሯል። ሰበሻ ልብስ አልቆብናል። አንዳንድ ብቻ ነበር ያዘን ግን አሁን ዱባይ የቆየነው 1 ሳምንት ነውና እጅግ መስለህ እየበላ ነበር። እሱ ደግሞ በየቀኑ እንትን የቆርቆሮ ሚሪንዳ እየጠጣ ነበረ።
ስንት አይነት ልጅ አለ በስመ አብ በቀን ያጠፋው ስንት ይመስላችኋል? እንደዚህ ያጠፋው እንደዚህ ያልገዛው አለ እንዴ? በዱባይ ጎዳና ላይ እኮ ጎዳና ላይ 5 ፌስታል እኮ ይዘን ይሄድ ሰዎች ነን። በስመ አብ። ለማንኛውም አሁን ወደ ሌዲ ቤት እየሄድን ነው ቁርስ ልንበላ። እንኳን ከፈቻው ትናንት ያው ዛሬ እነ ቲዲሻ ቤት ነን። ምሳ ልንበላ ነው። በረከት ይኸው እየጠበቅን እንጂ ያው ዶሮ እንሰራለን። የቴዲ ማነው ስም? አጼ ቴዎድሮስ ሲሆን ከዛ ዳግማዊ ቴዎድሮስ አለ። ስማቸው ራሱ በጣም ዩኒክ ነው። በቃ በጣም ጸደይ ኧረ እንብላ ኧረ ቆይ ሲያልቅ ይሻላል ብሎ ጭራሽ በብርጭቆ መቲ ጭራሽ በብርጭቆ ይሄ ምን ብሎ ታውቃላችሁ? ፍርንዱስ ማለት ጠላ በማር ያበደ መጠጥ ነው። ካሜራማናችን ቤጊ ነበረ ሰክሯል። በረከት በመጀመሪያ እንኳን አደረሳችሁ። በሰላም እንዳደረሰን ሁሉ ለቀጣይ ዓመት በሰላም ያድርሰን።
እንደዚሁ እንዳማረብን እንደዚሁ በደስታ እንዳሳለፍ ነው። ቀጣይ ዓመት እንደዚሁ ያድርገን። እግዚአብሔር ይስጥልን ላደረጋችሁ ነገር በሙሉ እግዚአብሔር ከዚህ ጨምሮ ተማምሮ ሁሉም ነገር ይሙላላችሁ። ከሁሉም በበለጠ ደግሞ ቴዲ በጣም ነው የምናመሰግነው። በስተመጨረሻው እሱ ቤት መጥተናል። እስካሁን ከመጣን ጀምሮ ያው ዛሬ 5ኛ ነው 6ኛ ቀናችን ነው። አልተለየንም ከጧት እስከ ሌሊት ማለት ነው። በጣም ቴዲ እናመሰግናለን። በጣም ቴዲ በጣም ነው የምናመሰግነው። ነሽ ከጠበቅነው በላይ ነው የተንከባከብከን። ስለ ሁሉም ነገር እናመሰግናለን። እግዚአብሔር ይክበር። መተን አንጣችሁ የሚቀጥለው ዓመትም እንደዚህ ያሰባስበን በጣም እናመሰግናለን። አብሶ ደግሞ በቃ ቴዲ ያው ከመጣን ጀምሮ በጣም ሲንከባከበን ነበር። እሱ ባይኖር እንጃ እንዴት እንደምንሆን እንደነበረና ቴዲንም በጣም እናመሰግናለን። ልጆችን ያሳድግል፣ ለቁም ነገር ያብቃል፣ እድሜና ጤና ይስጣችሁላችሁ። እናመሰግናለን። ቴዲ ወንድሜ ስለሆነ ትንሽ ኮራ ነው የእውነት አምላችሁ ጎንደር እዛ ከተገናኘንበት ሰዓት ጀምሮ ቴዲ ባይኖር ይሄ ጥምቀት ለእኛ ጥምቀት እንደማይመስል ልነግራችሁ እችላለሁ። በእውነት በጣም ተንከባክቦ ጊዜውን ሁሉ ሰጥቶ ያለውን ነገር ሁሉ ሰጥቶ ብዙ ነገሮችን ትቶ አብሮን የነበረውና አንዳንዴ እንዲህ ነው ብሎ ማመስገንም አይመችም እና ቴዲ እድሜ ይስጥ፣ ጤና ይስጥ፣ ባለቤት ልጆችን ይባርክል። የነካው ሁሉ የተባረከ ይሁን። ብዙ 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 በቃ እኛ በየሁላችን ልብ ውስጥ ያለውን ምስጋና በበረከት በሲሳይ ይምላል። እግዚአብሔር ይስጥልን። አብራችሁ ስለመጣችሁ ደስ ብሎናል። እግዚአብሔር ይስጥልን። እግዚአብሔር ይስጥልን። አክብራችሁ ስለመጣችሁ አካባቢ አያሳጣችሁ። መድኃኒዓለም እንጀራችሁን ከፍ ያደርግላችሁ። አገራችን ሰላም አድርጎ ደግሞ የበለጠ ደስታ እንዲያደርግልን ጌታ ፈቃዱ ይሁንልን። እግዚአብሔር ይስጥልኝ። አመሰግናለሁ። ታምር ማለት ነው። እዚህ ቤት ትመጣላችሁ አልጠበቅኩም። እግዚአብሔር ይስጥልኝ። በጣም ነው የምናመሰግነው። በጣም ነው ደግሞ የምወዳችሁ። ሙሉ ልጆቼ በጣም ይወዳችኋል። በዚህ ባላችሁ ጥበባችሁ የሰፋ ይሁን። በርቱ። የዛሬ ዓመት ደግሞ በሰላም ያገናኘን። ስትመጡ ሁሌም እዚህ ትመጣላችሁ። እናመሰግናለን። እሺ፣ እናመሰግናለን። ለማንኛውም በጣም ጸዴ ነበረ። እነ ቴዲሻ ቤት የተንከባከበን ቤት እነ ቴዲሻ ቤት ያው እየወጣ ነው ተጋብዘን ጨፍረን በልተን ጠጥተን በቃ እንደነገርኳችሁ ይሄንን ሁሉ ጊዜ ስንቆይ 5 ቀን ነው 6 ቀን ስንቆይ ቴዲ ነው በጣም ሲንከባከበን በራሱ መኪና ሁሉንም ነገር ትቶ በራሱ መኪና ሲያዞረን ቦታ ሲያሳየን በቃ ሆቴል ራሱ ሲፈልግልን በቃ ብቻ ያላረገልን ነገር የለምና በጣም እናመሰግናለን ቴዲሻን። ሁላችንም በቃ ይሄን ሁሉ ሰው መያዝ በጣም ከባድ ነውና በጣም እናመሰግናለን እሱንም ቤተሰቦቹንም ከዛ ደግሞ ጓደኛው ጆሲንም በጣም እናመሰግናለን። በጣም ፍቅር የሆናችሁ ቤተሰቦች ናችሁ። እናመሰግናለን እና አሁን እየወጣን ነው። ሁላችሁም ሰብስክራይብ አድርጉ። ሰብስክራይብ አይ ቲንክ ይሄ በጣም ረጅም ቪዲዮ ነው የሚሆነው፣ ግን ታግሳችሁ በጣም አሪፍ ነገር እንደምታየው አልጠራጠርም። ረጅም ቪዲዮ ቢሆንም ግን የተወሰነ እያረኩ እለቅላችኋለሁ። ሰብስክራይብ ሼር አድርጉ። የኔ ቪዲዮዎች ከዚህ በኋላ ዩቲዩብ ስለጀመርኩ ደግሞ የደውል ምልክቷን በመጫን ቤተሰብ ይሁኑ፣ የአቤላ ቤተሰብ። እናመሰግናለን ጎንደሮች። ይወጣን ነው ይኸው ከሳይክሎን እየመጣን ሰው አይታይም፣ በቃ አይታይም። በጣም ብዙ ሰው ነው ያለው። እናትዋ ጎንደር አደባባይ ነው። እነ በረከት መቲ Let's go.
አሁን እንደምን ያለነው the Four Sisters ሬስቶራንት ነው። ያቸው አራት እህትማማቾች ያቸው እና ስትገቡ ምናምን ጥሩምባ ይነፋላችኋል ምናምን ነገር እዛ እንደዚህ በማሲንቆ ምናምን ይዘፈንላችኋልና በጣም ነው ደስ የሚለው። the Four Sisters ሬስቶራንት ጎንደር ምሳሌን በላ ገብተን በጣም አልወፈረች በጣም አልከሳ ቆንጆ የደብለክለክ ያለች እና እንዴት ናችሁ? እንዴት አደራ? አልገባም። ያው ሰውያሙ ገባ ወይ ያረ እና ለማንኛውም ከጎንደር እስቲ ዝም በሉ። ከጎንደር ልንወጣ ነው እኛ 2 ሰዓት በራ። እነሱ ደግሞ 4 ተኩል ናቸው ሴቶቹ ማለት ነው። እኔና በረከት ግን ለባብሰን ያብቻው ብለናል። ምን ችግር አለው? እኛ ሌላ ሩም ነን። እዚህ ጋር ማወቅ ያለባችሁ እኛ ሌላ ሩም ነን። አዎ። እና ልንወጣ ነው ከጎንደር። ጎንደር በጣም ጸዴ ቆይታ ነበረ። በቃ የሚገርም ቆይታ ነበረና ያበደ ነበረ። ጎንደሮች እናመሰግናለን። ወደ ኤርፖርት ልንወጣ ነው። እናንተ ፍላይት እንዳያመልጣችሁ ይኸው ከሩሜ እየወጣሁ ነው። የጎንደር ቆይታችንን ጨርሰን አሁን ወደ አዲስ አበባ መዳረሻ። ይሄን ቪዲዮ በጣም ረዥም ቪዲዮ ነውና እንዴት ራሱ ኤዲት እንደሚደረግ አለ ረከት ያው ሻንጣችን ይሆንና ቼክ ሩም ቼክ ኦልዌይስ ቼክ ደብል ቼክ በቃ ለማንኛውም ይመቻችሁ። ይመቻችሁ። ወደ ባጃጃችን። እሺ ቴንኪዩ አመሰግናለሁ። እሺ እንዴት ነህ? ሰላም ነው? ሰልፍ እንዳይመስላችሁ። በስመ አብ ወወልድ ወመንፈስ ቅዱስ። ኤርፖርቱ እዛ ነው ያለው ሰልፍ እንዳይ ገና ለመፈተሽ እንግዲህ ጎንደርን እየተሰናበትናት ነው። ቻው ጎንደር። እናመሰግናለን። በጣም አሪፍ ቆይታ ነበረ የነበረን። ጎንደር ቴንኪዩ። ቻው። ቦርድ እያደረግን ነው። ለማንኛውም ያበደ ቆይታ ነበረን ጎንደር። በጣም ጸዴ ቆይታ ነበረን። እናመሰግናለን ሁላችንም፣ በእኔም በጓደኛችንም ስም። አሁን ቦርድ አድርገናል። እናመሰግናለን። ሰብስክራይብ፣ ሼር ይደረግ። አቤላ ነበር።